የሸፈተው ጦር ውዝግብ አፈንግጦ ወጣ የተባለው ጦር አሁንም መነጋገሪያ ሆኗል። ከዚሁ ጋር በተያያዘም መወነጃጀሎች እየተሰሙም ነው። አንድ የተረጋገጠው እውነታ ግን ይህ ጦር በቁጥሩ ከፍ ያለ መሆኑ ነው። የነበረውን የእዝ ሰንሰለት ትቶ ሸፍቷል የተባለው ጦር ከፍ ያለ መሆኑ ብቻ ሳይሆን በተለያዩ ጊዜያት ወደዚሁ ጦር የሚቀላቀሉም ያሉ መሆኑን የሚያመለክቱ መረጃዎች እየወጡ ይገኛሉ። አሁን አነጋጋሪ የሆነው ጉዳይ ህወሓት ቀደም ብሎ ወደ 2 ዓመታቱ ጦርነት ከመግባቱ በፊት የትግራይ መከላከያ ሰራዊት ወይም ቲዲኤፍ በሚል አደራጅቶት ከነበረውና የካምፑ ከነበረው ታጣቂ ኃይል የተወሰነው ጦር አፈንግቶ በተቃውሞ መውጣቱ ነው። ይሄው ኃይል ሐራ ወይም ነፃ መሬት በሚል ወደ አፋር ክልል አምርቶ ራሱን እያደራጀ ነው የሚሉ በርከት ያሉ መረጃዎች በተደጋጋሚ ሲወጡ ቆይተዋል። ህወሓት በበኩሉ የፌዴራሉ መንግስት የፕሪቶሪያን ስምምነት ቀሪ በሚያደርግ መልኩ ትግራይን ከትግራይ ጋር ለመዋጋት ጦርነት እያደራጀብኝ ነው በማለት ክሱን እያሰማ ይገኛል። በዚሁ ከቀድሞ የትግራይ ሰራዊት ወይም ቲዲኤፍ ከሚባለው ከቀድሞቹ የህወሓት ተዋጊዎች መሸፈት ጋር በተያያዘ የፌዴራሉ መንግስት ምንም ነገር ሲል የተሰማበት ሁኔታ አልታየም። በህወሓት በኩል ኃይል እያደራጀብኝ ነው ለሚለው ክስም በፌዴራሉ መንግስት የተሰጠ ማረጋገጫም ሆነ ማስተባበያ የለም። በቅርቡ ከአንድ በይነመረብ ሚዲያ ጋር ሰፋ ያለ ቃለ ምልልስ ቆይታን ያደረጉት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ይሄው አፈንግጦ ወጣ የተባለውን ሰራዊት ጉዳይ በተመለከተ መረጃው ትክክል መሆኑን ተናግረው ትግራይ በትግራይ ላይ ጥይት መተኮስ አይገባውም፣ በዚህ ወቅት እኛ ተጋሩ ከምንም በላይ አንድነታችንን መጠበቅ አለብን፣ በእኛ እርስ በርስ ውጊያ የሚገኝ ድልና አሸናፊ የለም፣ በዚህ የሚያሸንፉም ካሉ ጠላቶቻችን ነው በማለት ተማጽኗቸውን ሲያሰሙም ተደምጠዋል። አቶ አማኑኤል በዚሁ ቃለ ምልልሳቸው ቀጠል አድርገውም ሰራዊቱን መክዳት አምኖና አረጋግጦ የከዳውን ሰራዊት በማደራጀቱ በኩል ግን የፌዴራሉ መንግስት እጅ አለበት በማለትም ጥብቅ ክሳቸውን አሰምተዋል። እዚ ከዓ ቅልዑ ዝኾነ ናይ መንግስቲ ኢትዮጵያ ደገፍ ኣለዎ፣ ብመንግስቲ ኢትዮጵያ ይካየድ ኣሎ።